አይኔ ቢጫ ሆነ የወፍ በሽታ ያዘኝ ብለው ሰዎች ሲያወሩ ሰምተው ያውቃሉ አይደለ? ይህ ስም የተሰጠው በሽታ የጉበት መቆጣት ወይም ደግሞ በእንግሊዝኛው ሄፓታይተስ የሚባል ሲሆን ዛሬ ደግሞ ከባለፈው ቀጣይ የሆነውን በቫይረስ ከሚመጡት ውስጥ አንዱ የሆነውን እና በሄፓታይተስ ሲ በሚባል ቫይረስ የሚመጣውን የጉበት መቆጣት በጤናችን ቴሌሄልዝ ላይ ይዘንላችሁ መጥተናል። ስለ ሄፓታይተስ ኤ ወይም ቢ ደግሞ ማወቅ ከፈለጋችሁ በዚህ ዩቱብ ቻናል ላይ ገብተው ማየት ይችላሉ። ይከታተሉ። ሄፓታይተስ ሲ የጉበት መቆጣትና ጉዳት የሚያስከትል የቫይረስ ኢንፌክሽን ሲሆን የዓለም ጤና ድርጅት በ2022 ባወጣው ሪፖርት መሰረት በዓለም ላይ በሄፓታይተስ ሲ የተያዙ ሰዎች ጠቅላላ ቁጥር 50 ሚሊዮን መሆኑን አሳይቷል። በዚህ በሽታ የሞቱ ሰዎች ቁጥር ደግሞ 240 ሺህ ያህል ይደርሳል። ይህ ማለት ከ100,000 ሰዎች ውስጥ 3ቱ በበሽታ ይሞታሉ ማለት ነው። ይህ በሽታ በመድኃኒት ሊድን እንደሚችል ሲታሰብ ይህ ቁጥር በጣም ከፍተኛ ነው። ሁሉም ሰው ለዚህ በሽታ ምልክቶች አያሳይም። በዚህ ምክንያት ደግሞ ብዙ ሰዎች ዘግይቶ እስኪታወቅ ድረስ ምርመራ ሳይደረግላቸው ይቀራሉ። ከዚህም አልፎ በብዙ ሀገሮች ይህ ህመም ከታወቀ በኋላ በተለያዩ ምክንያቶች ሕክምና የሚያገኙ ሰዎች ቁጥር እጅግ በጣም ዝቅተኛ ነው። እንደ አውሮፓውያን አቆጣጠር በ2016 በቢኤምሲ ኢንፌክሽስ ዲዚዝ ጆርናል ቮሊዩም 13 ላይ የታተመው ሄፓታይተስ ቫይረስስ ኢን ኢትዮጵያ ሲስተማቲክ ሪቪው ሜታ አናሊሲስ የተሰኘ ጽሁፍ 65 ጥናቶችን ገምግሞ በኢትዮጵያ የሄፓታይተስ ሲ ስርጭት 3.1% እንደሆነ አስቀምጧል። ይህ ማለት ኢትዮጵያ ውስጥ ወደ 4 ሚሊዮን የሚጠጉ ሰዎች በዚህ ቫይረስ ተጠቅተው ይኖራሉ ማለት ነው። ይህም ማለት ከ1000 ሰዎች መካከል 30ዎቹ በቫይረስ መጠቃታቸውን ይገልጻል። ስለዚህ ይህ በሽታ በሀገራችን እየተስፋፋ መሆኑን መረዳት አለብን። በሽታው ወደ ከፋ ደረጃ ከመሸጋገሩ በፊት ቀድሞ ለማወቅ መደበኛ የጤና ምርመራዎችንም ማድረግ ይኖርብናል። ቅድም እንዳልኩት በአንዳንድ ሰዎች ላይ ይህ በሽታ ምልክት የማያሳይ ሲሆን በሌሎች ላይ ደግሞ ምልክቶች ሊኖሩት ይችላሉ። ምልክቶች ከታዩ አብዛኛውን ጊዜ የተለመዱት የሆድ ህመም፣ የኮካ ቀለም ያለው ሽንት፣ ነጣ ያለ ሰገራ፣ የጉንፋን መሰል ምልክቶች እንደ ትኩሳት፣ ድካም፣ ማቅለሽለሽ፣ የጡንቻና የመገጣጠሚያ ህመም እንዲሁም ደግሞ የቆዳና የአይን ነጭ ክፍል ወደ ቢጫነት መለወጥ ናቸው። እነዚህ ምልክቶች ብዙውን ጊዜ በመጀመሪያው አጣዳፊ ወይም ደግሞ አኪዩት ፌዝ በሚባለው ጊዜ ላይ ይታያሉ። አንዳንድ ሰዎች እንዳላቸው የበሽታ መከላከያ አቅም ደግሞ ከአኪዩት ፌዝ በኋላ ኢንፌክሽኑ ከሰውነታቸው ይጠፋል። አንዳንድ ሰዎች ላይ ግን ይህ ህመም በሰውነታቸው ውስጥ ለረጅም ጊዜ በመቆየት ጉበት ላይ ጉዳት ያመጣል። ይህ ኢንፌክሽን ከብዙ ዓመታት በኋላ ምልክቶች ላያሳይ የሚችል ሲሆን እስከ 10 ዓመታት ድረስ ሊወስድም ይችላል። እነዚህ ቆይቶ የሚታዩ ምልክቶች ኢንፌክሽኑ የጉበቱን ተግባር መጉዳት እንደጀመረ ያመላክታሉ። ከእነዚህ ምልክቶች ውስጥ በሰገራ ላይ ደም መቀላቀል፣ ደም የቀላቀለ ትውከት፣ ከተለያየ የሰውነት አካል ደም መፍሰስ እና መቁሰል፣ ሰውነት ላይ የማሳከክ ስሜት፣ ሆድ ውስጥ ደግሞ ፈሳሽ በመከማቸቱ ምክንያት የሚመጣ የሆድ ማበጥ ጉበት ላይ ዘላቂ ጉዳት ሲመጣ የሚታዩ ምልክቶች ናቸው። በቀጣይነት ይህ በሽታ እንዴት ይተላለፋል የሁላችንም ጥያቄ ነው። ሄፓታይተስ ሲ ቫይረስ ያለበት ሰው ጋር የደም ንክኪ ካሉት በዚህ ቫይረስ ሊያዙ ይችላሉ። ይህ ማለት ንጹህ ባልሆኑ ቁሳቁሶች ንቅሳት ወይም ደግሞ ታቶዎች ማድረግ፣ ንጽህና የሌላቸው ቦታዎች በመሄድ የሚደረግ የሰውነት መበሳት ወይም ደግሞ ቦዲ ፒርሲንግ ምክንያት ይህ ቫይረስ የመተላለፍ እድሉ ከፍ ይላል። ከዚህ በተጨማሪ አንድ እናት የዚህ ቫይረስ ተጠቂ ሆና ነገር ግን ሕክምናውን እየተከታተለች ካልሆነም ይህ ቫይረስ ከእናት ወደ ልጅ ይተላለፋል። ሌሎች መንገዶች ደግሞ ጥንቃቄ የጎደለ ግብረ ስጋ ግንኙነት እንዲሁም እንደ ምላጭ ወይም ደግሞ ሌሎች ስለታማ ቁሳቁሶችን ቫይረሱ ካለበት ሰው ጋር መጋራት ለዚህ ቫይረስ እንድንያዝ ያጋልጠናል። ስለዚህ በዚህ ቫይረስ ልንያዝ የምንችልባቸው መንገዶች በመገንዘብ ራሳችሁን ጠብቁ። ይህ ህመም ምንም ምልክት ባይታይቦቱ ወይም እንዳለቦት ባያውቁም ተላላፊ መሆኑን ማወቅ አስፈላጊ ስለሆነ ቅድም የጠቀስኳቸው መተላለፊያ መንገዶች በተቻለ መጠን እንዳይከሰቱ ማድረግ አስፈላጊ ነው። ታዲያ ይህ ቫይረስ እንዳለበው ለማወቅ የጤና ባለሙያ ምልክቶችን ይጠይቃል። ከዛም ቫይረሱ እንዳለበው ለማረጋገጥና የጉበት መጎዳት መጠንን ለማየት ደግሞ የደም ምርመራ ይታዘዛል። ቫይረሱ እንዳለበው ከተረጋገጠ ቀጣዩ እርምጃ ሕክምና ነው። ሄፓታይተስ ሲ ቫይረስን ለማከም የተለያዩ መድኃኒቶች ይሰጣሉ። አብዛኞቹ ሰዎች ላይ እነዚህ መድኃኒቶች ከ2 እስከ 6 ወራት ድረስ የሚወሰዱ ሲሆን አንዳንድ ሰዎች ላይ ደግሞ ረዘም ላለ ጊዜ መወሰድ ሊያስፈልገው ይችላል። እነዚህ መድኃኒቶች አብዛኛውን የሄፓታይተስ ሲ ኢንፌክሽኖች ማከም ይችላሉ። ሄፓታይተስ ሲ ለመከላከል የዚህ ኢንፌክሽን ያለበት ደም ጋር ንክኪን ማስወገድ ብቸኛው መንገድ ነው። ባለፈው በሄፓታይተስ ቢ ቪዲዮ ላይ እንዳየነው እንደ ሄፓታይተስ ቢ ለሄፓታይተስ ሲ እስካሁን ድረስ ይፋ የተደረገ ክትባት የለም። ስለዚህ ራሱን ለመጠበቅ ሰውነቱን ለመበሳት እንዲሁም ታቱ ለማድረግ አስበው ከሆነ ደህንነቱ የተጠበቀ ቦታ መሆኑን እርግጠኛ ይሁኑ። ከዚህ ተጨማሪ ደግሞ ደህንነቱ የተጠበቀ የግብረ ስጋ ግንኙነት በኮንዶም ማድረግ እና በቫይረሱ ለተጠቁ እናቶች ደግሞ ከጤና ባለሙያ ጋር በቅርበት በመነጋገር አስፈላጊውን ጥንቃቄና መድኃኒት በተገቢው ሰዓት መጀመር ያስፈልጋል። ታዲያ በዛሬ ቆይታችን ስለ ሄፓታይተስ ሲ ቫይረስ ይህን ያህል ካልን
በቀጣይ ቪዲዮ ደግሞ በተለያዩ ኬሚካሎች እንዲሁም መድኃኒቶች ስለሚመጣ የጉበት መቆጣት እናወራለን። ይከታተሉ። ተመሳሳይ ቀላልና ግልጽ የሆነ የጤና መረጃዎችን ማግኘት ከፈለጉ ደግሞ በጤናችን ቴሌሄልዝ ማህበራዊ ሚዲያዎቻችን ይቀላቀሉ። ለሌሎች በማድረስ ላይክ፣ ሼር እና ሰብስክራይብ ያድርጉ። ሌላ ማንኛውም ጥያቄዎች ካሉት በስልካችን መደወል ይችላሉ። የጽሁፍ መልእክቶችንም መላክ ይችላሉ። እንዲሁም ኮመንት ሴክሽን ላይ ጥያቄዎችን ቢያስቀምጡ እንመልሳለን። እናመሰግናለን።